የሐዋርያው ጳውሎስ ጉዞ ወደ ሮም። ወደ ኢጣሊያን በመርከብ እንሄድ ዘንድ በተቆረጠ ጊዜ ጳውሎስና ሌሎች እስረኞች ከአውግስጦስ ጭፍራ ለነበረ ዩልዩስ ለሚሉት ለመቶ አለቃ አሳልፈው ሰጧቸው። በእስያ ዳርቻ ወዳሉ ስፍራዎች ይሄድ ዘንድ ባለው በአድራሚጢስ መርከብ ገብተን ተነሳን። የመቅዶኒያም ሰው የሆነ የተሰሎንቄው አርስጥሮኮስ ከኛ ጋር ነበር። በነገውም ወደ ሲዶና ስንደርስ ዩልዩስ ለጳውሎስ ቸርነት አድርጎ እርዳታቸውን ይቀበል ዘንድ ወደ ወዳጆቹ እንዲሄድ ፈቀደለት። ከዚያም ተነስተን ንፋሱ ፊት ለፊት ነበርና በቆጵሮስ ተተግነን ሄድን። በኪልቅያና በጵንፍልያም አጠገብ ያለውን ባህር ከተሻገርን በኋላ በሉቅያ ወዳለው ወደ ሙራ ደረስን። የመቶ አለቃው በዚያ ወደ ኢጣሊያ የሚሄድ የእስክንድራውያንን መርከብ አግኝቶ ወደ እርሱ አገባን። ብዙ ቀንም እያዘገምን ሄድን። በጭንቅ ወደ ቀኒዶስ አንጻር ደረስን። ንፋስ ስለከለከለን በቀርጤስ ተተግነን በስልሙና አንጻር ሄድን። በጭንቅም ጥቅ ጥጉን አልፈን ለላሲያ ከተማ ወደ ቀረበች መልካም ወደብ ወደሚሏት ስፍራ መጣን። ብዙ ጊዜ ካለፈ በኋላ የጦም ወራት አሁን አልፎ ስለነበር በመርከብ ለመሄድ አሁን የሚያስፈራ ነበርና ጳውሎስ እናንተ ሰዎች ሆይ ይህ ጉዞ በጥፋትና በብዙ ጉዳት እንዲሆን አያለው። ጥፋቱ በገዛ ሕይወታችን ነው እንጂ በጭነቱና በመርከቡ ብቻ አይደለም ብሎ መከራቸው። የመቶ አለቃው ግን ጳውሎስ ከተናገረው ይልቅ የመርከቡ መሪውንና የመርከቡን ባለቤት ያምን ነበር። ያም ወደብ ይከርሙበት ዘንድ የማይቻል ስለሆነ የሚበዙት ቢቻላቸው በሰሜንና በደቡብ ምዕራብ ትይዩ ወዳለው ፍንቄ ወደሚሉት ወደ ቀርጤስ ወደብ ደርሰው ይከርሙ ዘንድ ከዚያ እንዲነሱ መከሩ። ልከኛም የደቡብ ንፋስ በነፈሰ ጊዜ እንዳሰቡት የሆነላቸው መስሏቸው ተነሱ። በቀርጤስም አጠገብ ጥግ ጥጉን አለፉ። ነገር ግን እጅግ ሳይዘገይ አውራቂስ የሚሉት አውሎ ንፋስ ከዚያ ወረደባቸው። መርከቡም ተነጥቆ ንፋሱን ሲቃወም መሄድ ስላልቻለ ለቀነው ተነዳን። ቄዳ በሚሏትም ደሴት በተተገንን ጊዜ ታንኳይቱን ለመግዛት በጭንቅ ቻልን። ወደ ላይም ካወጧት በኋላ መርከቡን በገመድ አስታጥቀው አጸኑ። ስትርቲስም ወደሚሏት ወደ አሸዋ እንዳይወርቁ ፈርተው ሸራውን አውርደው እንዲሁ ተነዱ። ነፋሱም በርትቶ ሲያስጨንቀን በማግስቱ ከጭነቱ ወደ ባህሩ ይጥሉ ነበር። በሶስተኛውም ቀን የመርከቡ ዕቃ በእጃችን ወረወርን። ብዙ ቀንም ፀሐይና ከዋክብትን ሳናይ ትልቅ ንፋስም ሲበረታብን ጊዜ ወደፊት እንድናለን የማለት ተስፋ ሁሉ ተቆረጠ። ሳይበሉም ብዙ ቀን ከቆዩ በኋላ ያን ጊዜ ጳውሎስ በመካከላቸው ቆሞ እንዲህ አለ። እናንተ ሰዎች ሆይ ሰምታችሁኝ በሆነ ኖሮ ከቀርጤስ እንዳትነሱ ይህንን ጥፋትና ጉዳት እንዳታገኙ ይገባችሁ ነበር። አሁንም አይዟችሁ ብዬ መክራችኋለሁ። ይህ መርከብ እንጂ ከእናንተ አንድስ ነፍስ እንኳን አይጠፋምና። የእርሱ የመሆነው ደግሞ የማመልከው የእግዚአብሔር መልአክ በዚህች ሌሊት በአጠገቤ ቆሞ ነበርና እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እነሆም እግዚአብሔር ከአንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እንደተናገረኝ እንዲሆን እግዚአብሔርን አምናለሁና። ነገር ግን ወደ አንዲት ደሴት እንድንወድቅ ያስፈልገናል። በ14ኛውም ሌሊት በአድሪያ ባህር ወዲህና ወዲያ ስንነዳ መርከበኞች በኩለ ሌሊት ወደ አንድ ምድር የቀረቡ መሰላቸው። መለኪያ ገመድን ቢጥሉ 20 በሰው ቁመት አገኙ። ጥቂትም ቆይተው ሁለተኛ ቢጥሉ 15 በሰው ቁመት አገኙ። ድንጋያማም ወደ ሆነ ስፍራ እንዳይወርቁ ፈርተው ከመርከቡ በስተኋላ 4 መልሕቅ አወረዱ። ቀንም እንዲሆን ተመኙ። መርከበኞቹም ከመርከቡ ይሸሹ ዘንድ ፈልገው ከመርከቡ በስተፊት መልሕቅ መጣል እንዳላቸው አመካኝተው ታንኳይቱን ወደ ባህር ባወረዱ ጊዜ ጳውሎስ ለመቶ አለቃውና ለወታደሮች እነዚህ በመርከቡ ካልቆዩ እናንተ ትድኑ ዘንድ አትችሉም አላቸው። ያን ጊዜ ወታደሮቹ የታንኳይቱን ገመድ ቆርጠው ትወድቅ ዘንድ ተዋት። ቀንም ሲነጋ ጳውሎስ ምግብ ይበሉ ዘንድ ሁሉን ይለምን ነበር። እንዲህም አላቸው፣ እየጠበቃችሁ ምንም ሳትበሉ ጦማችሁን ከሰነበታችሁ ዛሬ 15ኛ ቀናችሁ ነው። ስለዚህ ምግብ ትበሉ ዘንድ እለምናችኋለሁ፣ ይህ ለደህንነታችሁ ይሆናልና ከእናንተ ከአንዱ የራስ ጠጉሩ እንኳን አትጠፋምና። ይህንም ብሎ እንጀራን ይዞ በሁሉም ፊት እግዚአብሔርን አመሰገነ። ቆርሶም ይበላ ዘንድ ጀመር። ሁሉም ተጽናንተው ራሳቸው ደግሞ ምግብ ተቀበሉ። በመርከቡም ያለን ሁላችን 276 ነፍስ ነበርን። በልተውም በጠገቡ ጊዜ ስንዴውን ወደ ባህር እየጣሉ መርከቡን አቃለሉት። በነጋም ጊዜ ምድሩን አላወቁትም። ነገር ግን የአሸዋ ዳር ያለው የባህር ስር ተመለከቱ። ቢቻላቸው መርከቡን ወደዚያ ይገፉ ዘንድ ቆረጡ። መልሕቆቹንም ፈተው በባህር ተዋቸው። ያን ጊዜም የመቅዘፊያውን ማሰሪያ ፈቱት። ታናሹንም ሸራ ለነፋስ ከፍ አድርገው ወደ ዳር አቅንተው ይሄዱ ዘንድ ጀመሩ።
ነገር ግን ሁለት ባህር በተገናኙበት ስፍራ ወድቀው መርከቡ በዲቡ ላይ ነዱ። በስተፊቱም ተተክሎ የማይነቀነቅ ሆነ። በስተኋላው ግን ከማዕበሉ ግፊያ የተነሳ ይሰበር ነበር። ወታደሮቹም ከእስረኞቹ አንድስ እንኳን ዋኝቶ እንዳያመልጥ ይገድሏቸው ዘንድ ተማከሩ። የመቶ አለቃው ግን ጳውሎስን ያድነው ዘንድ አስቦ ምክራቸውን ከለከለ። ዋና የሚያውቁት ከመርከብ ራሳቸውን እየወረወሩ አስቀድሞ ወደ ምድር ይወጡ ዘንድ፣ የቀሩትም እኩሌቶቹ በሳንቃዎች ላይ፣ እኩሌቶቹ በመርከቡ ስባሪ ይወጡ ዘንድ አዘዘ። እንዲሁ ሁሉ በደህና ወደ ምድር ደረሱ። በደህና ከደረስን በኋላ በዚያ ጊዜ ደሴቲቱ መላጥያ እንድትባል አወቅን። አረማውያንም የሚያስገርም ቸርነት አደረጉልን። ዝናብ ስለሆነም ስለ ብርዱም እሳት አንድደው ሁላችንን ተቀበሉን። ጳውሎስ ግን ብዙ ጭራሮ አከማችቶ ወደ እሳት ሲጨምር እፍኝት ከሙቀቱ የተነሳ ወጥታ እጁን ነደፈችው። አረማውያንም እባብ በእጁ ላይ ተንጠልጥላ ባዩ ጊዜ እርስ በርሳቸው ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባህርም እንኳ በደህና ቢወጣ የእግዚአብሔር ፍርድ በሕይወቱ ይኖር ዘንድ አልተወውም አሉ። እርሱ ግን እባቢቱን ወደ እሳት አራገፋት፣ አንዳችም አልጎዳችውም። እነርሱ ሊያብጥ ወይም ወዲያው ሞቶ ሊወርቅ ነው ብለው ይጠባበቁት ነበር። ብዙ ጊዜ ግን ሲጠባበቁት በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህስ አምላክ ነው ብለው ሀሳባቸውን ለወጡ። በዚያም ስፍራ አጠገብ ፑልፒዮስ የሚሉት የደሴት አለቃ መሬት ነበር። እርሱም እንግድነት ተቀብሎን 3 ቀን በፍቅር አሳደረን። የፑልፒዮስም አባት በንዳድና በተቅማጥ ታሞ ተኝቶ ነበር። ጳውሎስም ወደ እርሱ ገብቶ ጸለየለት፣ እጁንም በላዩ ጭኖ ፈወሰው። ይህም በሆነ ጊዜ የቀሩት ደግሞ በደሴቱ ደዌ የነበረባቸው እየመጡ ተፈወሱ። በብዙ ክብርም ደግሞ አከበሩን። በተነሳንም ጊዜ በመርከብ ላይ የሚያስፈልገንን ነገር አኖሩልን።